በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ እጅግ አደገኛ ወደሆነ እርምጃ መሸጋገሩ ተነገረ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን የግል ስቱዲዮና ቢሮ በኃይል ሰብረው በመግባታቸው በትናንትና ዕለት በስፋት መዘገቡ አይዘነጋም። ውድ የታሪክ አለኝ ቲዩብ ተከታታዮች፣ ይህ ወደ እናንተ የሚቀርበው አዲስ መረጃ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎች የስራ ቦታና የግል ንብረት በኃይል በመስበራቸው የሀገሪቱን የፍትህ ስርዓት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። በዚህ ህገወጥ ብርበራ ከስቱዲዮ ውስጥ 2 ላፕቶፖች፣ ስፒከሮች፣ የሙዚቃ ማቀናበሪያ መሳሪያዎች እንዲሁም የተለያዩ የስቱዲዮ እቃዎች ተወስደዋል። ይህ ስቱዲዮ ድምፃዊ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሰ አዳዲስ ሙዚቃ ስራዎቹና ሀሳቦች የሚገኙበት ሚስጥራዊ ጥበብ ማህደር በመሆኑ የተወሰዱ ላፕቶፖችና ማቀናበሪያዎች መሳሪያዎች የድምፃዊውን አእምሮ ንብረት ከፍተኛ አደጋ ላይ ጥለዋል። ይህ ክስተት ተራ የንብረት ዝርፊያ ወይም ብርበራ ሳይሆን ሀገራዊ፣ ማህበራዊ መሰረቱ ሰፊ የሆነ አንድምታ ያለው ድርጊት መሆኑን የህግ የጥበብና የፖለቲካ ተንታኞች አጥብቀው ይገልጻሉ። በመጀመሪያ ደረጃ ይህ እርምጃ በሀገሪቱ የጥበብ ነፃነትና ሀሳብን የመግለጽ መብት ላይ ከፍተኛ የሆነ የማሸማቀቅ አንድምታ አለው። የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞንና የቅርብ ጓደኛ የሆኑት አቶ ዩሱፍ ያሲን ያለምንም ክስ በፖሊስ መታሰራቸው ተከትሎ የመጣው ይህ የስቱዲዮ ብርበራ ሆን ተብሎ የጥበብ ስራዎችን ለማሰናከልና በድምፃዊው ላይ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት ነው። ይህ ደግሞ ሌሎች የጥበብ ባለሙያዎች በነፃነት እንዳይሰሩ፣ ሀሳባቸውን እንዳይገልጹና የፈጠራ ስራዎቻቸውን በማንኛውም ሰዓት በህግ ማስከበር ስም ሊወረስ ይችላሉ የሚል ከባድ ሀፍረት እንዲነግስ ያደርጋል። የድርጊቱ ህጋዊ አንድምታ የፍትህ ስርዓቱ ታማኝነት በእጅጉ የሚሸረሽር ነው። ህግን የማስከበር ኃላፊነት የተሰጠው ፖሊስ የፍርድ ቤት ትዕዛዝ ሳይት በምሽት የዜጎችን ግቢ ጥሶ መግባትና ንብረት መውሰዱ የህግ የበላይነት መጓደሉንና የመንግስት የጸጥታ መዋቅር ለህገወጥ አፈናና ማስፈራሪያ እየዋለ መሆኑን ያሳያል። ይህ አካሄድ በዜጎችና በህግ አስከባሪ ተቋማት መካከል ያለውን መተማመን ሙሉ ለሙሉ የሚያጠፋ ነው። ቴዲ አፍሮ በኢትዮጵያ ህዝብ ዘንድ ያለው ከፍተኛ ተቀባይነትና ተጽዕኖ ፈጣሪነት ከግምት ውስጥ ሲገባ ድርጊቱ ሊያመጣ የሚችለው ማህበራዊና ፖለቲካዊ አንድምታ ቀላል የሚባል አይደለም። በሚሊዮኖች የሚቆጠሩ አድናቂዎች ያሉት አንጋፋ የጥበብ ሰው ላይ የሚፈጸም ግልጽ የሆነ ህገወጥ ወከባ አላስፈላጊ የሆነ ህዝባዊ ቁጣንና ከመንግስት ጋር ያለ መቃቀር ይበልጥ ሊያሰፋ የሚችል አደገኛ እርምጃ ነው። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመው አደጋ፣ ስለታሰሩት ግለሰቦችና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ ካልሰጡ፣ እርማት ካልወሰዱ ክስተቱ የሀገሪቱን ሰብአዊ መብትና የህግ የበላይነትና የጥበብ ነፃነትን ገጽታ የሚያጠቁር የታሪክ መዝገብ ላይ የሚሰፍር ይሆናል። በሌላ ዜና በስድስተኛው ሀገራዊ ምርጫ ላይ በግል ተወዳድረው የህዝብ ተወካዮች ምክር ቤት አባል የሆኑት የጠቅላይ ሚኒስትር አብይ አህመድ ማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት በቀጣዩ ሀገራዊ ምርጫ ላይ ገዢውን የብልጽግናን ፓርቲ ወክለው ለፌዴራል ፓርላማ እንደሚወዳደሩ ታወቀ። ምንጮች እንዳረጋገጡት ዲያቆን ዳንኤል ክብረት በዘንድሮ ምርጫ ላይ የብልጽግና ፓርቲ እጩ በመሆን በአዲስ አበባ ከተማ አራዳ ምርጫ ክልል የውድድር ሜዳውን ይቀላቀላሉ። ባለፈው ሀገራዊ ምርጫ የትኛውን ፖለቲካ ፓርቲ ሳይወክሉ በግላቸው ሐመር ውሃ የሚል የምርጫ ምልክት በመጠቀም አሸንፈው ፓርላማ የገቡት ዲያቆን ዳንኤል ክብረት የዘንድሮው ምርጫ ተሳትፏቸው ከቀዳሚው የተለየ የሚያደርገው በቀጥታ የገዢውን ፓርቲ አርማ አንግበው መቅረባቸው ነው። ይህ እርምጃቸው የፖለቲካ አቋማቸው በይፋ ከብልጽግና ፓርቲ መዋቅር ጋር መስተሳሰራቸው የሚያሳይ ሲሆን በአራዳ ክፍለ ከተማ የሚደረገው የምርጫ ፉክክር ከፍተኛ የህዝብ ትኩረት እንደሚስብም ይገመታል። በሌላ በኩል ከዚሁ ከሀገራዊ ምርጫ ዝግጅት ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ እያካሄደ ያለው የመራጮች ምዝገባ ጊዜ እንዲራዘም ጥያቄ ቀርቦለታል። ትብብር ለኢትዮጵያ አንድነት የተሰኘው ስብስብ ሚያዝያ 14 ቀን 2018 ለቦርዱ በጻፈው ይፋዊ ደብዳቤ የመራጮች ምዝገባ ሂደት ቢያንስ ለአንድ ሳምንት ጊዜ እንዲራዘም ጠይቋል። ትብብሩ ይህን ጥያቄ ሊያቀርብ የቻለው በምርጫ ሂደቱ ዙሪያ ያደረገው ግምገማ መነሻ በማድረግ ትብብሩ ይህን ጥያቄ ሊያቀርብ የቻለ በምርጫ ሂደቱ ዙሪያ ያደረገው ግምገማ መነሻ በማድረግ ነው። እንደ ስብስቡ መግለጫ ዘግይቶም ቢሆን አሁን ላይ በማህበረሰቡ ዘንድ በጥቂቱም ቢሆን ፖለቲካዊ መነቃቃት መጀመሩን አስተውሏል። በመሆኑም ይህን አጋጣሚ በመጠቀም ዜጎች በስፋት የምርጫ ካርድ እንዲወስዱና እንዲመዘገቡ ለማስቻል የምዝገባ ቀኑ መራዘም እንዳለበት አሳስበዋል። ምርጫ ቦርዱ ይህን የዜጎችን ዲሞክራሲያዊ ተሳትፎ ለማስፋት የቀረበ ጥያቄ በበጎ መልኩ እንደሚቀበለው ትብብር ለኢትዮጵያ አንድነት እምነቱን ገልጸዋል። ውድ የታሪክ አለኝ ቲዩብ ተከታታዮች መረጃዎቹ እኒህን ይመስሉ ነበር። በድጋሚ ሌላ መረጃ እስከምንገናኝ ድረስ መልካም ቆይታ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።